የክርስቲያን ማህበረሰቦችን በመያዝ በኢትዮጵያ ደጋማ አካባቢዎች በ900 ዓመተ ምህረት መጨረሻ አካባቢ የተቆረቆረች ድንቅ ምድር፣ የሃይማኖታዊና ባህላዊ ቅርሶች ባለቤት፣ የተለያዩ ማዕድናት፣ አስደናቂ የተፈጥሮ መልክዓ ምድር ያላት፣ የጀግኖች መፍለቂያ፣ ለግብርና ምቹ የአየር ጸባይና ለመስኖ አመቺ የሆነች አልሚ ባለሀብቶችን የምትጠብቅ ሀገር መርሐቤቴ በመካከለኛው የኢትዮጵያ አምባ ላይ ትገኛለች። በደጋማ መልክዓ ምድሮች የምትታወቅ ከገደል እስከ ቁልቁለቶች የተበታተኑ መልክዓ ምድሮች ድብልቅ ናት። የመሬት አቀማመጧ ወደ 40% የሚጠጋ ደጋማ፣ 20% ተራራማ፣ 15% ገደሎች፣ 20% ሜዳማ እንዲሁም 5% ሌሎች የመሬት ቅርጾችን ያካተተ ሲሆን ይህ ለተለያዩ የአካባቢ መገለጫዎች አስተዋጽኦ ያደርጋል። ከፍታዎቹ ከባህር ጠረር በላይ ከ1300 እስከ 3200 ሜትሮች የሚደርሱ ሲሆን ለዝናብ ጥምር ግብርና ተስማሚ የሆነ የአየር ንብረት ያላት፣ አማካኝ ዓመታዊ ዝናብ መጠኗ ከ700 እስከ 1200 ሚሊ ሊትር ያላት ውብ የተፈጥሮ ባለቤት ናት። መርሐቤቴ ታዋቂነትን ያገኘችው ከሰለሞናዊ ሥርወ መንግስት መስፋፋት ጋር ተያይዞ እንደሆነ ታሪክ ይናገራል። በሰሜን መካከለኛው ኢትዮጵያ በአማራ ክልል በሰሜን ሸዋ ዞን የምትገኝ ወረዳ ስትሆን በጀማና ወንጭት ወንዞች መካከል ያለች በ1058 ስኩዌር ኪሎ ሜትር ስፋት ላይ ያረፈች የአስተዳደር ማዕከሉ ዓለም ከተማ ከአዲስ አበባ በስተሰሜን 185 ኪሎ ሜትር ርቀት አካባቢ ላይ እስከ 2650 ሜትር ከፍታ ላይ ትገኛለች። በታሪካዊው የሸዋ ጠቅላይ ግዛት ስር የምትገኘው መርሐቤቴ በ13ኛው መቶ ክፍለ ዘመን የሰለሞናዊ ሥርወ መንግስት መስፋፋት በጀመረበት የመጀመሪያ ምዕራፍ ላይ እንደ ጠቃሚ ወረዳ ሆና ብቅ ማለቷ ይነገራል። በአፄ አምደ ጽዮን ዘመነ መንግስት ከ1314 እስከ 1344 መርሐቤቴ በደቡብ በኩል እስከ ፋታጋር፣ ዳሞት፣ ዋጅ እና እናሪያ ያሉ ክልሎችን በማስተዳደር ስትራቴጂካዊ ድንበር ሆና አገልግላለች። ይህም ግብር ማውጣትን፣ የባህል ውህደትን፣ በሱልጣኔቶች ላይ ያለውን ፖለቲካዊ ትስስር ያጠናከረ ነበር። በ20ኛው መቶ ክፍለ ዘመን መርሐቤቴ አስተዳደራዊ ጉልህ ሚና በመጫወት እስከ 1997 ድረስ እንደ አውራጃ ክፍለ ግዛት በማገልገልና በጣሊያን ወረራ ጊዜ የተቃውሞ ማዕከል በመሆን ያገለገለች ታሪካዊ ወረዳ ናት። በአዲሱ አከላለል በደቡብ ከእንሳሮ ወረዳ፣ በምዕራብ ከኦሮሚያ ክልል፣ በሰሜን ከሚዳ ወረሞ ወረዳ፣ በምስራቅ ከመንዝ ቀያ ወረዳ፣ በደቡብ ምስራቅ ከሞረትና ጅሩ ወረዳዎች ጋር ትዋሰናለች። በ1994 ዓ.ም በተደረገው የኢትዮጵያ ሕዝብና ቤቶች ቆጠራ ወረዳው ላይ ቤትና ታች ቤት በሚል ስያሜ በይፋ ተመዝግቦ ነበር። በ2001 በተካሄደው የኢትዮጵያ የግብርና ናሙና ጥናት በፊት አውራጃው መርሐቤቴ የሚል ስያሜ ተሰጠው። ይህ ለውጥ የፌዴራል መዋቅር መሰረትን ተከትሎ በኢትዮጵያ ውስጥ የተካሄደው የሰፊ አስተዳደራዊ መልሶ ማደራጀት አካል ሲሆን ይህም የአካባቢ አስተዳደርን ለማሳለጥ እና የአውራጃ ስሞችን ከአዲስ የብሔርና ክልላዊ ማንነቶች ጋር በማጣጣም በአዲሱ ሕገ መንግስት መሰረት ነው። መርሐቤቴ በአማራ ክልል ሰሜን ሸዋ ዞን በሰሜን መሃል ኢትዮጵያ አካባቢ የምትገኝ የአስተዳደር ወረዳ ናት። የወረዳው ማዕከል መገኛ ወደ ሰፊ ክልል ኔትወርኮች እንዲዋሃድ በማድረግ በአማራ ደጋማ አካባቢዎች ላለው ታሪካዊና ኢኮኖሚያዊ ጠቀሜታ አስተዋጽኦ ያደርጋል። ከአዲስ አበባ በስተሰሜን ከ185 ኪሎ ሜትር ርቀት አካባቢ ላይ በቁልፍ ማመላለሻ ኮሪደሮች ላይ የምትገኘው የመርሐቤቴ ወረዳ እንደ አላት የተፈጥሮ ውብ አቀማመጥ የሚገባትን እድገት ሳታገኝ ቆይታለች። መርሐቤቴ ወደ ተማከለ የኢትዮጵያ ኢምፓየር ውህደት የመጣችው በ19ኛው መቶ ክፍለ ዘመን መገባደጃ ላይ በዳግማዊ አፄ ምኒልክ ዘመን ሲሆን የሸዋ ንጉሥ ሆነው በመግዛታቸው የክልሉን አስተዳደር በወታደራዊ ዘመቻና በሹመት የቀረጸው የሸዋን ስልጣን ወደ ሰሜን ያሰፋ ነበር። በክብራት አምባ ላይ ከዳግማዊ ምኒልክ ጋር የተካሄደውን ከበባ እና ከ1885 እስከ 1886 በአፄ ዮሐንስ አራተኛ ጊዜ የሰላም ጥረትን ጨምሮ ለንጉሠ ነገሥታዊ ዘመቻዎች ቁልፍ ቦታ ነበረች መርሐቤቴ። የደርግ መንግስት ከወደቀ በኋላ ኢትዮጵያ ወደ ብሔር ተኮር ፌዴራሊዝም ስትሸጋገር ትልቅ አስተዳደራዊ ለውጥ አስከትሎ መርሐቤቴ በአዲስ መልክ በተመሰረተው የአማራ ብሔራዊ ክልላዊ መንግስት በሰሜን ሸዋ ልዩ ወረዳ ሆና
ተዋቅራለች። ከዚህ በፊት በንጉሠ ነገሥቱና በደርግ ስርዓት መርሐቤቴ በብዙ ወረዳዎች የተከፋፈለ አውራጃ ሆኖ ይንቀሳቀስ ነበር። እንደ ቋራ፣ ላይ ቤት እና ታች ቤት፣ ሚዳ እና ደራ ዓለም ከተማን ያማከለ። እንደ አውሮፓውያን አቆጣጠር በ1991 የተደረገው ለውጥ እንደ ቢታቢሎ ወደ ደቡብ ወሎ እና ደራ ወደ ኦሮሚያ አንዳንድ ንዑሳን ክፍሎች እንዲካተት ተደርጓል። የመርሐቤቴ ግብርና በአብዛኛው በዝናብ ላይ የተመሰረተና በአነስተኛ ይዞታ ቅይጥ እርሻ ላይ ያተኮረ ሲሆን በዚህ የኢትዮጵያ የአማራ ክልል ደጋማ ወረዳ የአካባቢ ኢኮኖሚ የጀርባ አጥንት ነው። ሞቃታማ የአየር ጠባይ አማካኝ ዓመታዊ ዝናብ መጠን ከ700 እስከ 1200 ሚሊ ሊትር በሁለት ሞዴል ወቅቶች በበልግና በክረምት እንደ ጤፍ፣ ገብስ፣ ስንዴና የመሳሰሉ እህሎች ይመረቱበታል። እነዚህ ሰብሎች የሚበቅሉት በቬርትሶል እና ሌሎች ለም አፈር ላይ ሲሆን ቀይ፣ ቡናማና ጥቁር አፈር አብዛኛውን የመሬት ገጽታዎች የሚሸፍኑ ናቸው። በመርሐቤቴ ውስጥ የሚገኙ የተፈጥሮ ሀብቶች የወረዳውን ለም ደጋማ አፈር እና ለዘለቄታው የውሃ ምንጮች በተለይም የጀማና የወንጭት ወንዝ የአካባቢውን እምቅ የመስኖ አቅም በማጉላት የእርሻ መሬትን በማስፋፋትና በድርቅ ላይ ያለውን ምርት ለማረጋጋት ያስችላል። በሰሎሞናዊው ዘመን ለመካከለኛው የኢትዮጵያ ንጉሠ ነገሥት ማዕከላት እህል ያቀርቡ እንደነበርም ታሪክ ያስረዳል። ዓለም ከተማ በኢትዮጵያ ሰሜን ሸዋ ዞን የመርሐቤቴ ወረዳ የአስተዳደር ማዕከል በመሆን ለአካባቢው አስተዳደር፣ ለገበያና ለአስፈላጊ አገልግሎቶች ቁልፍ ማዕከል በመሆን ያገለግላል። እንደ ቀዳሚ የከተማ አሰፋፈር የአስተዳደር መስሪያ ቤቶችን፣ አነስተኛና መካከለኛ ኢንተርፕራይዞችን፣ እንደ ጤፍ ያሉ የግብርና ምርቶችን ግብይት የሚያመቻቹ ወቅታዊ ገበያዎችን ያስተናግዳል። ፌጥራ ለወረዳው ሁለተኛ ከተማ ስትሆን በአካባቢው ንግድና በግብርና ማቀነባበሪያ ውስጥ ትልቅ ሚና ትጫወታለች። አነስተኛ ይዞታ ያላቸው አርሶ አደሮች በሽያጭ ማከፋፈያ አውታሮች የሚሳተፉበት ለጤፍ አምራቾች ጠቃሚ የገበያ ቦታ ሆና በመስራት ለወረዳው አጠቃላይ የግብርና ኢኮኖሚ አስተዋጽኦ ታደርጋለች። በጤፍ ገበያ ተሳትፎ ላይ የተደረገ ጥናት ፌጥራን ከዓለም ከተማ ጎን ለጎን ለአርሶ አደሩ ቀዳሚ መገኛ እንደሆነች በመግለጽ የገጠር ምርትን ከሰፊ የንግድ መስመሮች ጋር በማስተሳሰር ያላት ሚና ከፍተኛ ነው። ወረዳው በእርሻ ልማት የበለጸገ ሲሆን ቆላማ አካባቢው ማሽላ፣ ጤፍ ከፍራፍሬ እንደ ማንጎ ማምረት ይቻላል። እንዲሁም የቆላ ፍየሎችና የእርሻ እንስሳትን ለማርባት ምቹ ቦታ ነው። በተጨማሪም የአካባቢውን ስነ ምህዳር የሚደግፉና እንደ ማገዶ፣ ከሰል እንዲሁም ለቤት መስሪያ የሚያገለግሉ እጽዋቶች ባለቤት ወረዳ ናት መርሐቤቴ። መርሐቤቴ በወንጭትና በጀማ ወንዝ መሃል ላይ እንደመገኘቱ መጠን የውሃ ሀብቱን በበቂ መጠቀም አልቻለም። ለመጠቀም አመቺ ሁኔታ ባለመመቻቸቱ ለመስኖ ልማት አመቺ እንደመሆኑ መጠን እንዲሁም በአካባቢው የጅብሰምና የኖራ ሀብት ቢኖርም ወረዳው ተጠቃሚ እየሆነ አይደለም። የአካባቢው ተፈጥሯዊ አቀማመጥ ለቱሪዝም አመቺ ሲሆን እንደ ዞማ አፄ ዋሻ ያሉ የተፈጥሮ ዋሻዎች በአብርሃ ወአጽብሃ ዘመነ መንግስት የተተከሉ ጥንታዊ አብያተ ክርስቲያናት የሚገኙባት ድንቅ ምድር ናት። የራሷ ባህል ያላት በተለያየ ዘመናት ጀግኖችን ያፈራች ወረዳም ናት መርሐቤቴ። የመርሐቤቴ መሰረተ ልማት የመንገድ አውታሮች የአስተዳደር ማዕከሏ ዓለም ከተማን ከዋና ዋና የኢኮኖሚ አንጎዎች ጋር የሚያገናኙ ናቸው። ከዓለም ከተማ ወደ አዲስ አበባ የሚወስደው የመጀመሪያ መንገድ 185 ኪሎ ሜትር የሚሸፍን ሲሆን በዋነኛነት የግብርና ምርቶችን ቀልጣፋ መጓጓዣና የሀገር ውስጥ ገበያ ተደራሽነት እንዲኖር ያስችላል። ይህ ግንኙነት ከክልላዊ ማዕከላት እንደ ደብረ ብርሃን ካለው ትስስር ጋር ተዳምሮ የሀገር ውስጥ ምርት ንግድን ይደግፋል። በአማራ ክልል ውስጥ ኢኮኖሚያዊ ውህደት እንዲኖር ያደርጋል። ጉልህ የልማት ውጥኖች በዓለም አቀፍ እርዳታ አስፈላጊ አገልግሎቶችን ኢላማ በማድረግ ከ1992 እስከ 2009 በሜንሽን ፎርሜሽን የተሰሩ ከውሃ ንጽህና አጠባበቅ ስልጠና ጎን ለጎን የውሃ ጉድጓዶችን፣ የምንጭ ተፋሰሶችንና የዝናብ ውሃ ተፋሰሶችን በመገንባት ለህብረተሰቡ በከፊል ተደራሽ ለመሆን ተሞክሯል። የጤናና የትምህርት ማዕከላትን በመገንባት የህብረተሰቡን ጥያቄ በጥቂቱም ቢሆን ለመመለስ ቢችልም እስካሁን ድረስ ግን
ችግሩን በዘላቂነት ለመፍታት የመንግስትና የባለድርሻ አካላት ርብርብን ይፈልጋል። ምንም እንኳን መሻሻል ቢታይም የአካባቢው ኢኮኖሚ በዋናነት በግብርና ላይ የተመሰረተ በመሆኑ መርሐቤቴ በኢንዱስትሪያላይዜሽን እና በኢኮኖሚ ብዝሃነት ላይ ተግዳሮቶች ገጥመውታል። የመሰረተ ልማት ዝርጋታ፣ የንግድ ፍሰትና የግብርና ምርት የሚያውኩ ግጭቶች አካባቢውን ለችግር ዳርገውታል። ከቅርብ 10 ዓመታት ወዲህ በአማራ ክልል ግጭቶች እየተባባሱ በመጡበት ወቅት መርሐቤቴ ከፍተኛ የመልካም አስተዳደር ችግሮች አጋጥመውታል። ከ1.6 ቢሊዮን ብር በላይ በጀት ተይዞለት በቻይና ስቴት ኮንስትራክሽን ኢንጂነሪንግ ኮርፖሬሽን በ2016 ዓ.ም እንዲጠናቀቅ ታስቦ ወደ ስራ እንደተገባ የተነገረለት ከእንሳሮ ኮከብ መስክ ዓለም ከተማ የ50 ኪሎ ሜትር የአስፋልት መንገድ ፕሮጀክት ይህ ዝግጅት እስከተዘጋጀበት ጊዜ ድረስ የውሃ ሽታ ሆኗል። በህብረተሰቡ ላይም ከፍተኛ ተግዳሮቶችን አስከትሏል። ይባስ ብሎ ተቋራጩ የቆረጣ ስራ በሰራባቸው የተወሰኑ ቦታዎች ላይ መሬቱ በውሃና በንፋስ በመበላቱ ችግሩን አባብሶታል። የመንገዱ አስቸጋሪነት ትርፍ አምራች እና የማዕድን ባለጸጋ የሆነውን መርሐቤቴ ወረዳን ለማልማት የሚመጡ ባለሀብቶችንም አንቆ እንደያዛቸው መገንዘብ ይቻላል። ለማሳያነት ይህንን አነሳን እንጂ የመርሐቤቴን ወረዳ ተጠቃሚ የሚያደርጉ ከጎረቤት ወረዳዎች ጋር የሚያገናኙ ደረጃውን የጠበቀ የመንገድ መሰረተ ልማት አለመኖሩ የወረዳውን እድገት እንደገታው እሙን ነው። በመሆኑም አካባቢው በተፈጥሮ ሀብት የበለጸገ መንግስት ለሚከተለው የበጋ መስኖ ግብርና ጀማና ወንጭት ወንዞች ምቹ ሁኔታን የፈጠሩለት፣ ህብረተሰቡም እድገትን የሚናፍቅ አብሮ በመስራት የሚያምን ለአልሚዎች ምቹ ሁኔታን ተፈጥሮ አመቻችታ የለገሰቻት ድንቅ አካባቢ ነውና የሚመለከታቸው በሙሉ ይህንን ለረጅም ጊዜ የህዝብ ጥያቄ የመንገድ ፕሮጀክት ከመንግስት ጋር በመተባበር እንዲፈታ እየጠየቅን በተጨማሪም አካባቢውን እንወክላለን በማለት በህዝብ ተወካዮችና በክልል ተወካዮች ምክር ቤት የተሰየማችሁ ተወካዮቻችን በቀጥታ ይመለከታችኋልና የችግሩን አሳሳቢነት ለፌዴራሉም ለክልሉም መንግስት በማሳወቅ ምላሽ እንድታሰጡን እንጠይቃለን። በመጨረሻ የኢትዮጵያ መንግስት የኢትዮጵያ መንገዶች አስተዳደር ባለስልጣን የጉዳዩን አሳሳቢነት በመገንዘብ ያሉትን የአስተዳደር ችግሮች እንዲፈታልን እንጠይቃለን። ለባለሀብቱ የመርሐቤቴ ወረዳ በማዕድን፣ በቱሪዝም፣ በመስኖ ግብርና እንዲሁም የተለያዩ ሀብት ባለቤት ናትና አካባቢውን በማልማት የበኩላችሁን አስተዋጽኦ እንድታደርጉ እንጋብዛለን። ሰርክ አዲስ ዩቲዩብ ቻናልም ይህ ችግር ይፈታ ዘንድ ይህንን ዝግጅት አዘጋጅቶ አቅርቧል። ውድ ቤተሰቦቻችን በሌላ ዝግጅት እስክንገናኝ መልካሙን ሁሉ በመመኘት ነው።